የታጠቁ ኃይሎች የሰላምን አማራጭ ተቀብለው ወደ ውይይት እንዲመጡ ህብረተሰቡ የበኩሉን ሊወጣ እንደሚገባ ሜጀር ጄኔራል ብርሃኑ ጥላሁን አሳሰቡ። የምስራቅ ጎጃም ዞን አስተዳደር እና የሀገር መከላከያ ሰራዊት ከፍተኛ መሪዎች በአካባቢው ዘላቂ ሰላምን ማረጋገጥ በሚቻልበት ሁኔታ ከደብረ ኤልያስ ወረዳ ህዝብ ጋር ውይይት አካሂደዋል። መልሰው ቸርነት የምስራቅ ጎጃም ዞን አስተዳደር እና የሀገር መከላከያ ሰራዊት ከፍተኛ መሪዎች በደብረ ኤልያስ ወረዳና አካባቢው ዘላቂ ሰላምን ለማረጋገጥ ያለመ ውይይት ከደብረ ኤልያስ ወረዳ ህዝብ ጋር አካሂደዋል። የደብረ ኤልያስ ወረዳ ነዋሪዎች 2 ዓመታትን በተሻገረው ግጭት ዘርፈ ብዙ ቁሳዊና ሰብአዊ ጉዳት ማስተናገዳቸውን ገልጸዋል። ሰላም እያለ ነው የህዝብ የሚፈልግና የሚለምን። እንዴት መንግስት አስተካክልንም እንዴት አይንም? አሁንም ቢሆን እኛ ሀገራችን እንፈልጋለን፣ ሰላም እንፈልጋለን። መንግስት ባጭር ጊዜ ወደ ነበረበት ሰላም እንዲመልስልን እኔ እጠይቃለሁ። ህዝብ በነጻነት ሊንቀሳቀስ ይገባል። መንግስት ችግሮች በመቀራረብና በውይይት እንዲፈቱ ተጨባጭ እርምጃ እንዲወስድም ጠይቀዋል። ነዋሪዎቹም በጦርነት ለውጥ ይመጣል አይመጣም ውሸት ነው፣ ለድርድር ዝግጁ ነው ከማለት ውጭ መንግስት ለህዝቡ ካለ እነዚያን ሰዎች ችግራችሁ ምንድነው ቢላቸው አሁን በጫካ መኖር የሚወዳለ በአሁኑ ጊዜ መንግስት መፍትሄ ይስጣቸው። እኛ ሰው እዚህም ሆነ እዚያም ሆነ እንዲሞት አንፈልግም። የምስራቅ ጎጃም ዞን ዋና አስተዳዳሪ ኑርሌ ብርሃኑ ጫካ ገብተው የሚታገሉ ወገኖች ሰላማዊ አማራጭን ተከትለው እንዲገቡ መስራት ከሁሉም ይጠበቃል ብለዋል። አካባቢው ወደ ቀደመ ሰላሙ እንዲመለስ ከህዝቡ ጋር ሆነን በትኩረት እንሰራለን ያሉት አስተዳዳሪው መንግስትም የሚያደርገው ለህዝብ ሲል እያደረገ መጥቷል። አሁንም ያደርጋል። ቀጣይም ከናንተ ጋር ሆነን እምትሉን ነገር ሁሉ ሆነን እንቀበላለን። ይምጡ ቢቻል ከማህበረሰቡ ጋር የተሻለ ሀብት ፈጥሮ መልካም ህይወቱን እንዲኖር እየመከርን ነው፣ እያደረግን ነው። አባቶቻችን፣ ወጣቶች፣ እዚህ ያላችሁ ሴቶች እርዱን። በአካባቢው ያለውን ጸጋ በአግባቡ ለመጠቀምና ለማልማት ህብረተሰቡ ትልቅ ፍላጎት አለው ያሉት ዋና አስተዳዳሪው ህግን የማስከበር ጉዳይ በትኩረት የሚሰራበት መሆኑንም አስገንዝበዋል። የምስራቅ ጎጃም ህዝብ ፍላጎቱ በሰላም ወጥቶ የመግባት ልጆቹን የማስተማር ያገኘውን ሀብት ወደ ላቀ ደረጃ የመቀየርና ከድህነት ለመውጣት ፍላጎት ያለው ህዝብ ነው። ህግ የሚበጀው ለእናንተ ነው። ህግ እናንተን ሊያስከፋ ሊያስነጉር መቻል የለበትም። እናስተካክላለን። ይሄንን ሜጀር ጄኔራል ብርሃኑ ጥላሁን ወደ ትክክለኛው የሰላም መንገድ ለመምጣትና ትምህርት በአግባቡ እንዲቀጥል በጫካ የሚታገሉ አካላት የሰላምን አማራጭ በመቀበል ወደ ውይይት እንዲመጡ ህብረተሰቡ የበኩሉን ሊወጣ ይገባል ነው ያሉት። ትምህርት ቤቶችም ይከፈቱ፣ ቅዱስ ጦርነት ነው የሚሉት ከዚህ መጥፎ ድርጊት ተቆጥበው ወደ ሰላም እንዲመጡ ሽማግሌዎች ይታገሉ። የህዝቡን ሰቆቃ መረዳት በየጊዜው የሚጠፋውን የሰው ህይወት ያለ አግባብ መሆኑ ተረድቶ ወደ ትክክለኛው መንገድ ለመምጣት ልብ ይኑረን፣ ህዝባዊነት ይኑረን። የሃይማኖት አባቶች፣ የሀገር ሽማግሌዎችና ሁሉም በየደረጃው የታጣው ሰላም እንዲመለስ ከመቼውም ጊዜ በላይ በትብብር መስራት እንደሚገባም መልእክት ተላልፏል።